እንበልና እንቀጥላለን። ማስከነ ያላችሁት ይገጻል። እንደምን ዋላችሁ? ወንደና መጣሙ ባላለው የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ ነኝ። እንግዲህ ያው ጎንደር ማለት ክብረ ብሔራዊ የሆነች ከተማ ናት። የሁሉም ኢትዮጵያውያን ከተማ ናት። ሁላችሁም እንደምታውቁት እንግዲህ ባለፉት ነገስታት የኢትዮጵያውያን መናገሻ ከተማ እንደመሆኗ መጠን ጎንደር ላይ የሌለ ብሔር ብሔረሰብ የለም። ሁላችንም በጋራ የገነባናቸው እንቁ የሆኑ አብያተ መንግስታት አሉ። አሁንም በጋራ ያደስናቸው አብያተ መንግስታትም እንደዚሁ አሉ። ስለዚህ ወደ ጎንደር ስትመጡ ሁላችሁም እንግዶች አይደላችሁ። እንደው ለወጉ እኛ እዚህ ቆመን እንኳን ደህና መጣችሁ አልናችሁ እንጂ ወደ ቤታችሁ ነው የመጣችሁት። ስለዚህ ሁላችሁም እንኳን ወደ ቤታችሁ በሰላም መጣችሁ፣ በሰላም ገባችሁ ማለት ፈልጋለሁ። እንግዲህ የጎንደር ህዝብ በፍቅር በጉጉት እየጠበቃችሁ ነው ያለው። ነገ ደግሞ በመድረክ ሁላችሁም ከጎንደር ህዝብ ጋር ትገናኛላችሁ። በተለይ የኪን ኢትዮጵያ ቡድን አባላት በተለያዩ የዓለም ሀገራት እየተንቀሳቀሳችሁ ኢትዮጵያውያንን ስታስተዋውቁ፣ የኢትዮጵያን መልክ ስታሳዩ፣ ባህላችን፣ ወጋችን፣ እሴታችን ለዓለም ስታስመለክቱ ስለቆያችሁ እኛ እጅግ በጣም ኮርተናል፣ ተደስተናል። ዛሬ ደግሞ በሀገር ውስጥ የመጀመሪያ ወደ ሆነው መድረካችሁ ስለመጣችሁ እኛም እንደ አማራ ክልል የመጀመሪያ መድረካችሁ ሆነን ስለተመረጥን እጅግ በጣም ደስ ይለናል።